ዩኒቨርሲቲ ስትመርጡ እንዴት ነው የመረጣችሁት? ምን አስባችሁ እንደመረጣችሁ አላውቅም። ግን እኔ አንድ ነገር ልንገራችሁ። ብዙ ሰው የመረጃ ምንጩ ከዚህ በፊት እዛ ዩኒቨርሲቲ የተማረው ጓደኛው ኦር በሌላ መንገድም ልታገኙ ትችላላችሁ። ግን ትኩረት የማይደረገው እኔ ምንድን ነው መማር የምፈልገው የሚለውን ነገር ነው። መጀመሪያ አንተ ለምሳሌ አርኪቴክት መሆን የምትፈልግ ከሆነ መማር ያለብህ አርኪቴክቸርን ነው። አንተ አርቲስት መሆን የምትፈልግ ከሆነ የአርት ትምህርት ያለበትን ወር ሙዚቃም ከሆነ ያ የሙዚቃ ትምህርት ያለበትን ዩኒቨርሲቲ ነው መምረጥ ያለብህ። በእርግጥ ስለመረጥከው ብቻ ታገኛለህ ማለት አይደለም። ያው የመረጥከውን ሁሉ ታገኛለህ ማለት አልችልም። እሱም ሌላ ሂደት አለው። ግን አትሊስት የመምረጥ እድሉ ራሱ የምታገኘው እዛ የአንተ የምትማርበት ዩኒቨርሲቲ ውስጥ ያ ፕሮግራም ካለ ነው። ከሌለ የመምረጥ እድሉ ራሱ አታገኝም። ኦር አገኛለሁ ብለህ ልትለፋለት ሁላ አትችልም ማለት ነው። ስለዚህ መጀመሪያ ህልማችሁን ለይታችሁ እወቁ። እኔ ዩኒቨርሲቲ ከገባሁ ምንድን ነው የምማረው የሚለውን ነገር ለይታችሁ እወቁ። በቃ እኔ ኢኮኖሚስት ነው የምሆነው ብለህ ካሰብክ፣ በቃ እኔ ኢኮኖሚክስ ነው መማር የምፈልገው ብለህ ካሰብክ፣ እኔ የምሄድበት ዩኒቨርሲቲ የኢኮኖሚክስ ትምህርት አለ ወይ የሚለውን ለይተህ ማወቅ አለብህ ማለት ነው። ይሄንን አድርጉ።